أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا السماء انفطرت وإذا الكواكب انتثرت وإذا البحار فجرت وإذا القبور بعثرت علمت نفس ما قدمت وأخرت يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون إن الأبرار لفي نعيم وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفخه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. ባለፈው የሱረት ኢንፊጣርን የመጀመሪያዎች አንቀጾች ትርጉም ማብራሪያ ለማየት ሞክረናል። ዛሬ ደግሞ ከዛው ቀጣይ ያሉትን አንቀጾች በአላህ ፈቃድ ለማየት እንሞክራለን ማለት ነው። ለማስታወሻ ያክል ኢዘ ሰማኡ እንፈጠረት የሚናገረው የመጀመሪያዎቹ አራት አንቀጾች የቂያማ ቀን ሲከሰት የቂያማ ቀን ሲመጣ የማይቀረው የሆነ ሁሉም ፍጥረት የሰራውን ስራ የሚያገኝበት ጊዜ ሲደርስና ሲቀራረብ የሚከሰቱ ክስተቶችን ነግሮናል። ለሰማኡ እንፈጠረት ሰማይ በተሰነጠቀች ጊዜ፣ ከዋክብት በረገፉ ጊዜ፣ እንደዚሁም ደግሞ ባህሮች መካከላቸው ያለው ሐጂዝና ግርዶሽ ተነስቶ የተቀላቀሉ የተደበላለቁ ጊዜ፣ እንደዚሁም ደግሞ ቀብር ተከፍቶ ተገለባብጦ ውስጡ ላይ ያለው ወደ ውጭ በወጣበት ጊዜ ማንኛውም ነፍስ ያስቀደመችውና ያዘገጀችውን ስራ ታውቃለች ብሎ አላህ ሱብሓነሁ ወተዓላ ነግሯል። ያ ነገር በሚከሰት ጊዜ ቂያማ በሚመጣ ጊዜ ሁሉም ነፍስ የሰራውን ነገር ያልሰራውን ተው ተብሎ ሳይተው የቀረውን ወይም ስራ ተብሎ ሳይሰራ ያዘገኘውን የተወውን ነገር ሁሉም ነፍስ የዛኔ ይረዳል፣ ዝርዝር ነገሩን ያውቃል ብሎ አላህ ሱብሓነሁ ወተዓላ ጀምሮ ተናገረ። ከዛ በኋላ ደግሞ የሰው ልጅ ገሰጸ፣ መከረ። ያ አዩሀ ኢንሳን ማ ገረከ ቢረቢከል ከሪም፣ አንተ የሰው ልጅ ሆይ ቸር በሆነው ጌታ ያዘናጋህ ያታለለህ የሸወደህ ምንድን ነው እሱ ብሎ ጠየቀ። ይህንንም ሙፈሲሮች እንደተናገሩት የሰው ልጅ የሚያዘናጋው ቸልተኛ እንዲሆን ያደረገው ካለው በአላህ ሱብሓነሁ ወተዓላ ላይ እንዲሸነገል ያደረገው ሸይጣን ነው፣ አለማወቁ ነው፣ መሀይምነቱ ነው፣ ቸልተኝነቱ ነው የሚል ምክንያቶች ተጠቅሰዋል ማለት ነው። እዛም አላህ ሱብሓነሁ ወተዓላ የሰው ልጅ እንደፈጠረው ያስተካከለው ተክለቁመናውን አሳምሮ እንደሰራውና እንደፈጠረው ጠቅሶ ለዚህ ቸርና ክቡር በሆነው ጌታ ያዘናጋ ምንድን ነው ሲል ጠይቋል ማለት ነው። ፊ አይ ሱረቲን ማ ሻአ ረከበ። ከዛም የዛሬው እንግዲህ ቀጥሎ ያለው አንቀጽ ነው የሚጀምረው። ከላ በል ቱከዚቡነ ቢዲን ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢነ ያዕለሙነ ማ ተፍዐሉን።
ከላ በእውነቱ በል ቱከዚቡነ ቢዲን በፍርዱ ቀን ታስተባብላላችሁ፣ ታስዋሻላችሁ። ወኢነ ዐለይኩም ለሓፊዚን በእናንተ ላይ ጠባቂዎች አሉ። ኪራምን የተከበሩ የሆኑ ካቲቢን መዝጋቢዎች አሉ። ያዕለሙነ ማ ተፍዓሉን እናንተ የምታደርጉትንና የምትሰሩትን ነገር ጠንቅቀው ያውቃሉ ብሎ አላህ ሱብሓነሁ ወተዓላ ተናገረ፣ ገለጸ ማለት ነው። ከላ በል ቱከዚቡነ ቢዲን የሚለውን ከላ የሚለውን ኢማም አልቁርጡቢ ረሕመቱላሂ ዐለይህ የተለያየ አይነት ኢሕቲማላቶች እንዳሉ ጠቅሰዋል። ከላ ማለት አይ ሐቀን ማለት ነው፣ በእውነቱ ወይም ደግሞ ከላ ማለት ተከልከሉ ማለት ከእነዚህ መጥፎ ስራችሁ ከመጥፎ ምግባራችሁ ተቆጠቡ፣ ተከልከሉ። በል ቱከዚቡነ ቢዲን ይልቁንም በፍርዱ ቀን ታስተባብላላችሁ ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። እንግዲህ የሰው ልጅ አላህ ላይ እንዲታለል፣ እንዲሸወድ፣ እንዲዘናጋ፣ እንዲታለል ያደረገው ነገር አንዱ ዋነኛው በፍርዱ ቀን አለማመኑ፣ በፍርዱ ቀን አለመቀበሉ ነው። ከሞት በኋላ መቀስቀስ በመኖሩ አለማመኑ ነው ማለት ነው። ይህም ደግሞ ምንም አይነት ዑዝር ሊኖረው አይችልም። ከሞት በኋላ መቀስቀስ የሚቻል መሆኑ፣ ከሞት በኋላ መቀስቀስ አላህ ላይ እጅግ ቀላል ነገር መሆኑ በጣም በርካታ ተጨባጭ የሚታይ መረጃዎችን ጠቅሶ አእምሮን በማናገር አላህ ሱብሓነሁ ወተዓላ አንቀጾችን አውርዶ አስተምሮ ተናግሯልና ምንም አይነት ዑዝር የላችሁ። በአላህ ላይ እንድትዘናጉ እንድትታለሉ የሚያደርጋችሁ ምንም ነገር የለም። ወላኪን አለዚ ሐመለሁ ዐላ ዛሊክ ወተክዚቡ ቢበዕድ ከሞት በኋላ መቀስቀስ ከቀብር መነሳትን ማስተባበል ነው ለዚህ ያበቃው፣ ለዚህ የዳረገው ማለት ነው። እና እናንተ እንደምትሉት አይደለም ነገሩ፣ ዝም ብሎ ያኒ በሞቱበት መቅረት አይደለም። ከሞት በኋላ ተቀስቅሶ በስራ መመንዳት መጠየቅ አለ። በል አንቱም ሙከዚቡነ ቢየውም ልሒሳብ ወልጀዛእ ፈሁወ ለዚ ሐመለኩም ዐለ ልጁርአ ድፍረት የሰጣችሁ ነገር ይሄ ነው። በአኺራ ለማመናችሁ ኢርቲካብ መዓሲ ወልፍሱቅ የተለያዩ የወንጀል አይነቶችን አመጾችን ለመፈጸም ያኒ ወንጀሎችን ለመተግበር ወንጀለኛ ሆኖ ለመገኘት ያበቃችሁ ነገር ይሄ ወዓሊምቱም አነ ሁናከ ምናለ ወለው አነኩም ፈከርቱም ወተደበርቱም ብታስተነትኑ ብታስተውሉ ቁም ብላችሁ ብታስቡ ኖሮ ለርተዳዕቱም ወንጀል ከዚህ ተግባራችሁ ትቆጠቡ ነበር፣ ራሳችሁን ትገስጹ ትመክሩ ነበር። ወለም ቱከዚቡ ቢዲን ልእስላም በኢስላምም ባላስተባበላችሁ ነበር። እንደዚሁም በመቀስቀስና በመንዳትም ባላስተባበላችሁ ነበር። ወዓሊምቱም አነ ሁናከ ተዋበን ወዕቃበን ዐለ ልአቅዋል ወልአፍዓል በንግግርም በተግባርም ያኒ ምንዳ እንደሚሰጥና ቅጣት እንዳለውም አረጋግጡ ነበር። በዛ ብታምኑ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ስለዚህ አለን አትሸወሩ፣ አይንሰላችሁ፣ በዛው መቅራት የሚባል ነገር የለም። ወዕለሙ አነኩም ሙሓሰቡነ ወመጅዝዩን ከአላህ ጋር ቆማችሁ ትተሳሰባላችሁ፣ የሰራችሁትን መጠን ትመነዳላችሁ። መልካም ከሰራችሁ መልካም ነው፣ መጥፎ የሰራ መጥፎ ነው የሚጠብቀው ማለት ነው። እና አላህ ሱብሓነሁ ወተዓላ መረጃውን ሁሉ አቅርቦላችኋል፣ ሕግ አቅርቦባችኋል፣ መጽሐፍ አውርዷል፣ መልእክተኞችን ልኳል። ይህንን ላለማመን የሚዳርጋት ምንም ዑዝር የለም። የቂያማ ቀን አላህ ዘንድ ቀርቦ በዚህ ነገር ለምን አላመንክም ሲባል ምንም አይነት አሳማኝ የሚሆን ምክንያት ያቀርብ ለምን ሁጃ ቆሟል፣ መረጃው ቀርቦበታል ማለት ነው። ስለዚህ ይህንን ወርቁ ይህን ብቻም አይደለም። ወኢነ ዐለይኩም ለሓፊዚን በእናንተ ላይ ጠባቂዎች አሉ። ምን አይነት ጠባቂዎች ናቸው? ኪራመን የተከበሩ የሆኑ ካቲቢን መዝጋቢዎች፣ ስራችሁን ንግግራችሁን እያንዳንዱን ነገር የሚመዘግቡ መዝጋቢዎች አሉ። ያዕለሙነ ማ ተፍዓሉን የምታደርጉትን ነገር ደግሞ ያውቃሉ። የምትሰሩት ነገር ምንም የሚደበቅ ነገር የለም ብሎ አላህ ጠቀሰ። ከዚች ጋር እነዚህን መዝጋቢዎች እነዚህን ጸሐፍ ሲናገር አራት አይነት ባህሪዎችን አላፏቸው ወይም አራት ባህሪዎችን ጠቅሶላቸዋል። እነዚህ ኪራመን ካቲቢን የተባሉ አሲፈቱ ልኡላ የመጀመሪያው ሒፍዙ አዕማል ልዕባድ ኢነ ዐለይኩም ለሓፊዚን ጠባቂዎች ተመድበውባል። ምንድን ነው የሚጠብቁት? ስራቸውን ነው የሚጠባበቁ። የምታደርጓትን እያንዳንዷን ነገር ይጠባበቃሉ። እነዚህ ጠባቂ የሆኑት መላኢካዎች
የሚጠብቁት ነገር ምንድን ነው? ስራቸው ባሮች የሚሰሩትን እያንዳንዱን ነገር ይጠብቃሉ። ይህም ብቻም አይደለም ለሁ ሙዐቂባቱን ሚን በይኒ የደይሂ ወሚን ኸልፊሂ ያሕፈዙነሁ ሚን አምሪላህ ተጠባባቂ የሆኑ መላእክቶች አሉ። ከፊት ለፊቱም ከኋላው ያሕፈዙነሁ ሚን አምሪላህ በአላህ ትእዛዝ እሱ ላይ የተለያዩ ነገሮች እንዳይደርሱበት አላህ ያልወሰነበት ነገር እንዳያጋጥመው ይጠብቁታል ብሎ አላህ ሱብሓነሁ ወተዓላ ተናግረዋል። ይህ የሚጠወሩ የመጀመሪያው ስራቸው ይሄ መጠባበቅ ማለት ነው። እነዚህ ራሳቸው ናቸው ወይስ ሌሎች መላእክት የተመደቡ አሉ ለጥበቃው? ሰዎችን ከተለያዩ ነገሮች ይጠብቃሉ ሲባል እነሱ መዝጋቢ መላኢካዎች ናቸው ጠባቂዎች ወይስ ሌላ ነው በሚል ላይ የዑለማዎች የተለያዩ አቅዋሎችና አስተያየቶች አሉ። አንዳንዶች የሚሉት ምንድነው ሐፈዛ የተባሉት እነዚህ ራሳቸው ናቸው ብለው አስተያየት የሰጠዋል አሉ። ሌሎች ደግሞ አይደለም እነዚህ ሳይሆኑ ሌሎች የተወከሉ የተመደቡ መላእክቶች አሉ ብለው የተናገሩ አሉ። ወኢነ ኢንደላህ ዐላ አይ ሐል ወኢነ ዐለይኩም ለሐፊዚን የተባሉት እነዚህ መላእክቶች የእናንተን ስራዎች በጠቅላላ ጠባቂዎች ናቸው፣ ይጠብቃሉ ማለት ነው። ሁለተኛው መገለጫው ኪራመን የተከበሩ ናቸው። ክብር ያላቸው የተከበሩ የሆኑ አላህ ዘንድ ቦታ ያላቸው ባለሟል የሆኑ አላህን በፍጹም የማያምፁ አላህ አድርጉ ያላቸውን የተገበሩና የሚሰሩ ናቸው። በል ዒባዱን ሙክረሙን ነው የሚለው በሌላ አያ ላይ። እነዚህ መላኢካዎች የተከበሩ የሆኑ ባሮች ናቸው፣ የአላህ ባሪያ ናቸው። ደግሞ በዛ ላይ ክቡራን የሆኑ የተከበሩ የሆኑ ናቸው። ይሄ ክቡርነታቸው ደግሞ ባህሪያቸውም እንደዚህ ነው፣ ቸር ናቸው፣ ክቡር ናቸው እነዚህ መላኢካዎች። والكرم المذكور في الآية صفة نفسية جامعة للكمال المعاملة كاليلوች ጋር በሚኖራቸው ሙዓመላ ግንኙነት ቸር ናቸው። وما يصدر عنهم من الأعمال النفسية ውስጣቸው ከራሳቸው በሚገኙ ውስጣዊ ተግባራት ቸሮች መልካሞች ናቸው መላእክቶች ማለት ነው። ይሄ ሌላኛው ባህሪያቸው ናቸው የተከበሩ መሆናቸው። ለሁም ከራመቱን ወመንዚለቱን ሐሰና አላህ ዘንድ ክብር አላቸው፣ መልካም ደረጃና ቦታ አላቸው። ፈጽሞ አላህ ሱብሓነሁ ወተዓላ አያምኑም። አላህ አድርጎ ያላቸውን ነገር ወደኋላ አይሉም የተከበሩ ስለሆኑ ማለት ነው። እነዚህ መላኢካዎች እነዚህ መላእክት እስከ ቂያማ ቀን ድረስ አላህን እያመለኩ አላህን እየተገዙ ይቆያሉ። ከመላኢካዎች መካከል ስጁድ ተደርጎ ኢላ የውም ቂያማ የሚቆይ መላኢካ አለ አላህን በማምለክና በመገዛት ማለት ነው። ከዛ መጨረሻ ላይ ሲሆን ሱብሓነከ ማ ዐበድናከ ሐቀ ዒባደቲ ጥራት ይገባ የሚገባህን የሆነውን አምልኮ አላመለክንም ብለው አላህ ሱብሓነሁ ወተዓላ ኢዕትዛር ያቀርባሉ፣ ይቅርታ ይጠይቃሉ ማለት ነው። እና እንደዚህ አይነት ክቡራን የሆኑ መላእክቶች ናቸው። ሌላው ባህሪያቸው ካቲቢን መዝጋቢዎች ናቸው። ይመዘግባሉ። ኃላፊነት የተሰጣቸውን እንዲመዘግቡ የተነገራቸውን እያንዳንዱን ነገር እንዲመዘግቡ የታዘዙት ስራ የተሰጣቸው ምንድን ነው ሲባል የባሮችን ተግባራትና ንግግር መመዝገብ ያን የተባሉትን ላ የፉቱሁም ሸይኡን ሚን አዕማሊኩም ወአስራሪኩም ወአቅዋሊኩም ምንም ነገር ቢሆን ከተግባራችሁም ከንግግራችሁም ከእነሱ የሚደበቅ እነሱ የማያውቁት ምን ነገር وهذه الكتابة بالضبط والإحصاء ይሄ ስራ መዝገብ ደግሞ ተጽፎ የቂያማ ቀን ኢማ ቢየሚኒ ወኢማ ቢሽማሊ ይሰጠዋል፣ ወይ በቀኝ ወይም በግራ የቂያማ ቀን የስራ መዝገቡ ይሰጠዋል። ይህን ሁሉ ስራ የሚሰሩት ማን ናቸው? እነዚሁ መላእክቶች ናቸው። ይህን ነገር ሰንደው በሰነድ ደረጃ አስቀምጠው በስርዓቱ መዝግበው ያቀርባሉ ማለት ነው። እነዚህ መላእክቶች አራተኛው ባህሪያቸው ያዕለሙነ ማ ተፍዐሉ እናንተ የምታደርጉትን ነገር የምትሰሩትን ነገር ያውቃል። ምን ኸይሪን አው ሸር መልካምም ነገር ስሩ መጥፎም ነገር ስሩ የምታደርጉትን ነገር ሁሉ ያውቃል። ፈሁም ዩሒጡነ ቢማ የስዱሩ ዐንኩም ሚን አቅዋሊን አዕማሊን ሰጊረትን አው ትንሽ የሚሆን ትልቅ ከሊቅ እስከ ደቂቅ እንደሚባለው ከትንሽ ከትልቅ ማንኛውም ትናገሯት እያንዳንዷ ቃል ምትሰሯት እያንዳንዷ ስራ ያውቃሉ፣ አውቀውም ይመዘግባሉ ማለት ነው። አላህ ሱብሓነሁ ወተዓላ እየጠቀሰ ያለው ማለት ነው። ፉደይል ብኑ ዒያድ ምን ይላል? በተመለከተ ኢዛ ቀረአ ሃዚሂ አየተ ቃለ ማ አሸደሃ ሚን አየቲን ዐለ ልጋፊሊን እቺ አያ በዝንጉዎች ላይ እንዴት ከባድ የሆነች አንቀጽ ናት። ዝንጉ የሆኑ መዘናጋት ማለት ነው ማለት ነው። ሰውየው
አላህ ስብሓነ ወተዓላ አያስታውስ ለሚሰራው ምንም አይነት ስራ በቃ አላህን በረሳ መልኩ ነው የሚሰራው። መልካም ነገር ይስራ፣ መጥፎ ነገር ይስራ፣ ዝንቡን ከቀልቡ አይደለም የሚያደርገውን ነገር አላህ እያየኝ ነው፣ አላህ እየሰማኝ ነው እያለ አይደለም የሚሰራው። ዘንግቷል ማለት ነው። እና እነዚህ እቺ አንቀጽና እቺ አያ ለጋፊሎች ለዝንጉ በጣም ብርቱ አያ ነው። አንተ ምንም ነገር አድርግ፣ ጎንህ ላይ መላእክቶች እንደተመደቡ አጠገብ መላእክቶች እንዳሉ ስታውቅ ትነቃለህ፣ ታስታውሳለህ። የምታደርገው ነገር ተጠንቅቀህ ታደርጋለህ ማለት ነው። እና አላህ ሱብሓነሁ ወተዓላ እነዚህን ሐፈዛ እነዚህን ጠባቂ መላእክቶችን በእንደዚህ አይነት አራት ባህሪዎች ገልጾ ተናገራቸው ማለት ነው። ቁርአን ላይ ምን ይላል? ወዩርሲሉ ዐለይኩም ሐፈዛ በእናንተ ላይ ጠባቂ መላእክትን ይልካል። ሐታ ኢዛ ጃአ አሐደኩም ልመውት ተወፈትሁ ሩሱሉና ወሁም ላ ይፈርጡን አንደኛችሁ ላይ ሞት ሲደርስበት የሚሞትበት ጊዜ ሲመጣ ሞት ሲመጣበት ተወፈትሁ ሩሱሉና ደግሞ መለከል መውት የሞት መላእክት መጥተው ሩሑን ይወስዱ ወሁም ላ ይፈርጡን በፍጹምም ደግሞ ቸልተኞች አይሆኑም። በቃ የተባሉትን በዛች ሰዓት በዛች ደቂቃ መጥተው ተፈጻሚ ያደርጋሉ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ወዩርሲሉ ዐለይኩም ሐፈዛ ወከማ ቃለ ሱብሓነሁ ኢዝ የተለቀ ልሙተለቅያኒ ዐን ልየሚን ወዐን ሽማል ቀዒድ ተቀባዮች በሚቀበሉ ጊዜ ሙተለቅያን የባሮችን ንግግር ተግባራት እየተቀበሉ የሚመዘግቡ የሆኑ መላእክቶች በሚቀበሉ ጊዜ በቀኝና በግራ በኩል ተቀማጭ ሆነው ቁጭ ብለው በሚመዘግቡ ጊዜ የሚሆነውን አስታውስ። ማ የልፍዙ ሚን ቀውል አንዲትም ቃል አይናገርም ኢላ ለደይህ ረቂቡን ዐቲድ ጠባቂና ዝግጁ የሆነ መላኢካ አጠገቡ ያለ ነው። አላህ ሱብሓነሁ ወተዓላ ተናገረ። ማ የልፍዙ ሚን ቀውል ምንም ነገር ይናገር ይሄ ይመዘገባል። ኢማም አሕመድ ብን ሐንበል ታመው በነበረበት ሁኔታ ወይም ሌላ አንድ በእሳቸው ደረጃ ያለ አንድ ከሰለፎች አንዱ ታመው በነበሩበት ሁኔታ ካነ የኢንዱ አኒና ያኒ የታመመ ሰው የሚያሰማውን ድምፅ ያሰሙ ነበር። ከዛ ይህም ይመዘገባል እንዴ ብለው ሲጠያየቁ አዎ ይህም ሳይቀር ይመዘገባል ተብሎ ተነገራቸው። ይህን አቋራጭ ይህን እንዳይመዘግብ ብለው ያኒ ታመው እንኳን የሚያሰሙትን ድምፅ አቋረጡ ብሎ ይላል። እና የሚያደርጉትን ነገር እያንዳንዱ ነገር በጥንቃቄ ነበር የሚያደርጉ ይችላል። በሌላ አያ ምን አለ አላህ ሱብሓነሁ ወተዓላ አም የሕሰቡነ አና ላ ነስመዑ ሲረሁም ወነጅዋሁም ያስባሉ ይመስላቸዋል እኛ ሚስጥራቸውንም ምክክራቸውንም የማናውቅ የማንሰማ ይመስላቸዋል እንዴ? በላ እንዴታ ሰማለን። ይህም ብቻ መስማት ብቻ አይደለም ወሩሱሉና ለደይህም የክቱቡን የእኛ መላእክቶችን መልእክተኞቻችን መላእክቶች እነሱ አጠገብ በአቅራቢያቸው ሆነው ይመዘግባሉ ብሎ ነው አላህ ሱብሓነሁ ወተዓላ የተናገረው ማለት ነው። ስለዚህ ሁሉም ሰው አጠገብ ግራ ቀኙ መላኢካዎች የተመደቡ እንዳላውቁ ለሚያደርገው ነገር ጥንቃቄ ማድረግ አለበት። እነሱንም ማክበር አለበት። አንድ ሐዲስ ላይ አቡ ሁረይራ በዘገቡት ዘገባ ነቢዩ ዓለይሂ ሰላቱ ወሰላም ይላል ኢነ ሊላሂ መላኢከተን ያዕሪፉነ በኒ አደም የሰው ልጆችን ጠንቅቀው የሚያውቁ መላእክቶች ለአላህ አለ ስራቸውንም የሚያውቁ ፈኢዛ ነበሩ ኢላ ዐብዲን ያዕመሉ ቢጣዓቲላህ አንድ ባሪያ የአላህን ሱብሓነሁ ወተዓላን በመታዘዝ መልካም ነገርን ሲሰራ ሲያዩ ዘከሩሁ በይነሁም ወሰመውሁ በመካከላቸው ስለ እሱ አንስተው ይወያያሉ። እንደዚሁም ደግሞ ይሰግዱታልን ስም ያወጡለትና ስሙን ጠርተው እንዲታል አፍለሐ ለይለተ ፉላን ዛሬ ሌሊት እከሌ የተባለው ሰው ድኗል፣ ተርፏል፣ ከአላህ ሱብሓነሁ ወተዓላ ቅጣት ነጃ የሚያወጣውን ስራ ሰርቷል ይላሉ። ነጀ ለይለተ ፉላን ወኢዛ ነበሩ ኢላ ዐብዲን ያዕመሉ ቢመዕሲየቲላህ በተቃራኒው ሐራም ነገር ወንጀል የሚሰራ ባሪያ ሲያዩ ደግሞ ዘከሩሁ በይነሁም ወሰመውሁ በመካከላቸው አንስተው ስለሱ አንስተው ይነጋገራሉ። ስሙን ጠርተው እንዲህ ይላል ሀለከ ለይለተ ፉላን ዛሬ ሌሊት እከሌ የተባለ ሰው አለ ሐራም ነገር ሲሰራ ነበር፣ አላህ ሱብሓነሁ ወተዓላ የሚያስቆጣ ነገር እየሰራ ነበር ያደረው፣ ጠጥቷል ዛሬ እያሉ ይነጋገራሉ ብለው የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል ማለት ነው። እና እነዚህ መላእክቶች በተመለከተ ሌላ ሐዲሶች ብዙ ሐዲሶች መጥተዋል። እነዚህ መላኢካዎች ኢማም ቁርጡቢ ረሒመሁላህ ዐለይሂ እንደሚጠቅሱትና እንደሚናገሩት ከሰው መቼም አይለዩትም በሁለት ወቅቶች ካልሆነ በስተቀር ብለዋል።
አንደኛ መጸዳጃ ቦታ ሲገባ ከሱ ይለያል። ሁለተኛ عند الوقاء ግንኙነት በሚያደርግ ጊዜ ከሱ ይለያል። እዛ በተረፈ የትም ቦታ አይለዩትም ብለው ተናግረዋል። እነዚህ መላእክቶች ሊያከብር ቦታ ሊሰጣቸው አብረው እንዳሉ ሊያውቅ ሊረዳ ጥንቃቄ ሊያደርግ ይገባል ይህን ሰው ማለት ነው። ከዚህም አንዱ ምንድን ነው ያኒ ለምሳሌ ሐማም ሲገባ ያኒ ሐማም ያኒ ግልጽ ገላጣ ቦታ ላይ ራቆት መሆን እነዚህ መላእክቶች ይረግሙታልና የሚል አጠር ኢማም ቁርጡቢ ረሕመቱላሂ ዐለይሂ በስራቸው ላይ አንስተዋል ያንን ተናግረዋል ማለት ነው። አላየሃል እነዚህ መላእክቶች አላህ የሰጣቸው ኃላፊነት አለ፣ አላህ የሰጣቸው ሁሉም አለ። ያንን ይተገብራሉ፣ ያንን ይፈጽማሉ። አላህ ያዘዛቸውን የማይከልሉ የማይቃረኑ እንዲህ የማይሉ የማያምፁ የተከበሩ መላእክቶች አሉ በእናንተ ላይ ብሎ ነው። ከዛ ማስከትሎ እንደ ኢነ አልአብራረ ለፊ ነዒም ወኢነ አልፉጃረ ለፊ ጀሒም የስለውነሃ የውመ الدين وما هم عنها بغائبين ኢነ አልአብራረ ለፊ ነዒም የተከበሩ መልካም የሆኑ ሰዎች ለፊ ነዒም በጸጋ ውስጥ ይሆናል። የቂያማ ቀን ኒዕማ ውስጥ የማይቋረጥ የማያልቅ የሆነ ጸጋ ውስጥ ነው የሚኖሩ። ወኢነ አልፉጃረ አመፀኞቹ ደግሞ ለፊ ጀሒም የተጋጋመው የጀሃነም እሳት ውስጥ ነው የሚኖሩትና የሚቆዩ የስለውነሃ እዛ ውስጥ ገብተው ይቃጠላሉ። የውመ ዲን በፍርዱ ዕለት በፍርዱ ቀን ወማ ሁም እነሱም አይደሉም አንሃ ቢጋኢቢን ከዝች እሳት የሚርቁ ከዝች እሳት የሚጠፉ በፍጹም አይደሉም። በፍጹም አይቋረጥላቸው በፍጹም ፋታ የላቸውም ማለት ምንም አይነት በመቼም ጊዜ ቢሆን ዘላለማዊ ቅጣት ነው ያላቸው እንጂ የሚቋረጥበት ለሕዋ ተወሰነ ሰዓት እንኳን ፍጹም የለም ብሎ አላህ ይናገራል። እነዚህ ሁለት አንቀጾች በተመለከተ ከዚህ በፊትም ሱረቱል ሙጠፊፊን ላይ ለማየት ሞክረናል። እዛም ላይ አለ ኢነ አልአብራረ ለፊ ነዒም መልካም የሆኑ ሰዎች ጸጋ ውስጥ ናቸው የሚሆኑ። ይህ ጸጋ የማይቋረጥ የማያልቅ የሆነ ጸጋ እስከ ተወሰነ ጊዜ ብቻ የሚቆይም አይደለም፣ ዘለዓለማዊ የሆነ ጸጋና ኒዕማ። ግን እነዚህ አብራር የተባሉት መልካም ሰዎች ደጋጎች ምን አይነት ሰዎች ናቸው? ለአላህ ስብሓነ ወተዓላ ሐቅ የሚጠብቁ የአላህን ሐቅ የሚወጡ የሆኑ አላህ ያዛቸው ቦታ ላይ የሚገኙ ከከለከላቸው ቦታ የሚርቁ የሆኑ ሰዎች ናቸው አብራሮች ይባላሉ። እነዚህ አብራሮች አለዚነ በሩ ቢረቢሂም ለጌታቸው መልካም የዋሉ ሰዎች ናቸው። ፈሰደቁ መዐሁ ከአላህ ጋር እውነተኞች የሆኑ ናቸው። ከአላህ ጋር እውነተኛ መሆን ማለት ነው ማለት የምትሰራቸውን ነገሮች የምታደርጋቸውን ዒባዳዎች ሁሉ ለአላህ ብለህ በኢኽላስ መስራት፣ ከአላህ ጋር እውነተኛ ማለት ለአላህ የገባኸውን ቃል ኪዳን ፈጽሞ መገኘት። እንደዚህ ያደርጋቸዋል። ለአላህ ቃል ገባህ ያንን ቃል መሙላትና መፈጸም። ፈሰደቁ መዐሁ ወወፉ ቢማ ዓአዱ ለሁ ያኒ ለሁ ለረቢ ለጌታቸው የገቡትን ቃል ኪዳን የሞሉና የፈጸሙ ናቸው። ሚነል ሙእሚኒነ ሪጃሉን ሰደቁ ማ ዓአዱ ላህ ዐለይህ ፈሚንሁም መን ቀዷ ነሕበሁ ወሚንሁም መን የንተظር ወማ በደሉ ተብዲላ ይላል። ከሙእሚኖች መካከል ሪጃሉን ጀግኖች አሉ፣ ወንዶች አሉ። ሰደቁ ማ ዓአዱ ላህ ዐለይህ ለአላህ የገቡትን ቃል እውነተኛ ሆኑ የፈጸሙ የተገበሩ የሆኑ ጀግኖች ወንዶች አሉ። ፈሚንሁም መን ቀዷ ነሕበህ ከእነሱ መካከል ያኒ ነፍሱን አሳልፎ የሰጠ አለ። ወሚንሁም መን የንተظር ከእነሱ መካከል የሚጠባበቅ አለ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ይሄ የወረደበት በአነስ ብኑ ነድር ምክንያት ነው ይባላል። ይሄ የቁርአን አያ ምን አላቸው ለነቢዩ ዐለይሂ ሰላቱ ወሰላም የአላህ መልእክተኛ ሆይ አላቸው እኔ ሙሽሪኮች ጋር በተፋለማችሁበት የመጀመሪያው ውጊያ ላይ አልተገኘሁም፣ አልተሳተፍኩም በድር ላይ ማለት ነው። ለኢን አሽሀደኒ ላሁ ቂታል ልሙሽሪኪን ወደፊት ከሙሽሪኮች ጋር በሚደረግ ፍልሚያ ላይ እንዲገኝ ካደረገኝ የምሰራውን ነገር አላህ ያያል፣ እርሶች ታያላችሁ፣ ትመለከታላችሁ ብሎ ቃል ገባ። ከዛ በኋላ የኡሑድ ዘመቻ የሆነ ጊዜ ይሄ ያኒ ቃል ኪዳኑን ለመፈጸም ጀግናው ወደ ጦር ሜዳ ወረደና እዛ ተገኘ። ከዛ በኋላ እዛ የፍልሚያው ሜዳ ላይ ነቢዩ ዐለይሂ ሰላቱ ወሰላም ቦታ እንዳትለቅቁ ያሏቸው 50 ቀስተኞች ነበሩ። ሙስሊሞችን ጀርባ እንዲጠብቁ ደጀን እንዲሆኑ
የተመደቡ 50 ሰዎች ናቸው። እነዚህ 50 ሰዎች 10ዎቹ ሲቀሩ 40ዎቹ ማለት ነው እዛ ጦር ሜዳው ላይ ሙስሊሞች እየረቱ መሆናቸውን ሲያዩ ወደፊት እየገፉ መምጣታቸውን ሲመለከቱ በቃ ውጊያው እኮ በቃ ጦርነቱ አልቋል፣ እኛ ምንውረድና ከዚህ ቦታ ላይ ምርኮን ሰብስብኛ ብለው ሀሳብ አቀረቡ። ከዛ በኋላ ነቢዩ ዓለይሂ ሰላቱ ወሰላም የሰጧቸው በጣም ብርቱ ማስጠንቀቂያ ነበር። ይህን ቦታ እኛ ስጋችንን ሲዘለዝሉት እንኳን ብትመለከቱ ያስለዝሉታል። እኛ ማሸንፈን ገኒማ ስንሰበስብ ምርኮ ስናከማች ብታዩ በምንም ሁኔታ ቦታ እንዳትደርሱ ብለዋል። ከዛ በኋላ የተወሰኑቱ ወጣቶቹ አንዳንዶቹ በቃ ውጊያው ካበቃ በኋላ ምን አለ ያልቋል ምናምን ብለው ወረዱ። ያንን ቦታ ጀበሎ ሮማት ይባላል። ዛሬ ድረስ ያለ ቦታ ነው። የቀስተኞች ተራራ ማለት ነው። ያንን ቦታ ለቀው ሲሄዱ ካሊድ ብን ወሊድ የሙስሊሞች ሰራተኞች መሪ ነበርና ከጀርባ በኩል መጥቶ ሙስሊሞችን አጠፋቸው። በጣም ብዙ ነገር ደረሰ። ይህንን ሲመለከት አነስ ብን ነበር ምን አለ? اللهم إني أعتذر إليك مما صنع هؤلاء وأبرأ إليك مما صنع هؤلاء يتعيون እነዚህ የኛ ጓደኞች የኛ ባልደረቦች የኛ ወገኖች ያጠፉትን ጥፋት ይቅርታ ጠይቃለሁ። እነዚህ ሙሽሪኮች የሚያደርሱትን ውድመት የሚገሉትን ሙስሊሞች ደግሞ እኔ የለሁበትም ጌታዬ ሆይ ብሎ ተናገረ። ከዛም ለጓደኛው እንዲህ ወላሂ ኢኒ ለአጅዱ ሪሐ አልጀና ሚን ዱኒ ኡሑድ በአላህ ይሁንብኝ ከዚህ ከኡሑድ ተራራ ስር የጀነት ሽታ እየሸተተኝ ነው ብሎ ተናገረ። ከዛ ይህንን ተናገረና ሰይፉን ላታደርጉ ዘሎ ሙሽሪኮች ቡድን ውስጥ ገባ። ተጋድተው በኃይል ተዋግቶ እዛ ብዙዎችን ገሎ ተገደለ። በኋላ ያኒ በጣም ከፍተኛ ጉዳት ነበር የደረሰበት። በጣም ብዙ ሰይፍ፣ ቀስት፣ የጦር ውጊያ ብዙ ነገር ነው የደረሰበት። ማንም ፊቱን ለመለየት ሁላ አልቻለም። እህቱ ናት ያኒ በጣት አሻራው ያወቀችው ይባል ይሄማ የእሱ መበቃ ምናምን ብላ ያወቀችው እህቱ ናት። እስከዛ ድረስ የዛኔ የገባው ቃል ኪዳን ወደፊት እዚህ ውጊያ ላይ እንዲገኝ አላህ ካበቃኝ የማደርገውን ነገር አላህ ያያን ብሎ በተናገረው መሰረት በዚህ መልኩ ተፋልሞ ሙእሚኒን ሪጃሉ ሰደቁ ማ ዓሀዱ ላህ ዐለይህ ለአላህ የገቡትን ቃል ኪዳን የፈጸሙ የተገበሩ በቃላቸው መሰረት የተገኙ ጀግኖች አሉ ብሎ ያናገራቸው እነዛን አይነቶች እና ኢነ ልአብራረ ለፊ ነዒም ደጋጎቹ በአላህ ጸጋ ውስጥ ናቸው። ይህን ያክል የሚያስፈልገውን ዋጋ ሁሉ ከፍለው ነው እዚህ ደረጃ ላይ ለመድረስ የበቁት ማለት ኢነ ልአብራረ ለፊ ነዒም። ጠይብ እነዚህ አብራር የሚባሉ ሰዎች ሌላ መለያ ባህሪያት አላቸው። አብዱላህ ብን ዑመር በዘገቡት ዘገባ ላይ የአላህ መልእክተኛ እንዲህ ብለዋል ኢነማ ሰማሁም ላሁ አብራራ አላህ መልካሞች ብሎ የጠሯቸው ሊአነሁም በሩ ልአባአ ወልአብና ለአባቶቻቸውም ለወላጆቻቸውም መልካሞች ለልጆቻቸውም መልካሞች። ይሄ እንግዲህ መልካም ሰው የሚባለው የአላህን ሐቅ ይወጣል። ወሑቁቅ ዒባድላህ የአላህ ባሮችን ሐቅ ይወጣል። ለወላጆቻቸው መልካሞች ናቸው። የወላጆቻቸውን ሐቅ ይወጡ ነበር። ለወላጆቻቸው ታዛዦች፣ ለወላጆቻቸው መልካም ሰሪዎች ነበሩ። ለልጆቻቸውም እንደዚሁ ነበር። ለልጆቻቸው ምንድን ነው ሊሰሩ የሚችሉት መልካም ነገር በዲን ላይ ማነት ለልጁ ሊሰጠው ሊያደርግለት በሚችለው ነገር ሁሉ የላቀው ትልቅ ኢስላምን ማስተዋወቅ፣ ጌታውን እንዲያውቅ ማድረግ፣ ለአላህ ታዛዥ እንዲሆን ማድረግ፣ ቁርአን እንዲቀራ ዒልም እንዲማር ማድረግ ትልቅ ጅርበት ለልጆች የሚሰጥ እና እነዚህ ሰዎች በዚህ አይነት መልኩ ያለባቸውን ግዴታ ሁሉ ይወጡና ይፈጽሙ ነበር። ኢነ ልአብራረ ለፊ ነዒም አላህ ምን ያለ ቁርአን ላይ ዩበሽሩሁም ረቡሁም ቢረሕመቲን ሚንሁ ወሪድዋን ጌታቸው ከሱ በሆነ እዝነት ያበስራቸዋል፣ ወሪድዋን ከሱ ዘንድ በሆነ ውዴታ ያበስራቸዋል፣ ወጀናትን በጀነቶችን ያበስራቸዋል፣ ለሁም ፊሃ ነዒም ሙቂም ለእነሱ በውስጧ ዘውታሪ የሆነ ጸጋ አላቸው፣ ኻሊዲነ ፊሃ አበደን በውስጧ ዘላለም ዘውታሪዎች ሲሆኑ ኢነ ላሀ ዒንደሁ አጅሩን ዐዚም አላህ ስብሓነሁ ወተዓላ ዘንድ በጣም ታላቅ ምንዳ አለ ብሎ ያስባቸዋል ማለት ነው። ሁለተኞቹ ደግሞ ወኢነ ልፉጃረ ለፊ ጀሒም አመፀኞች መጥፎዎቹ የአላህን ትእዛዝ የማይተገብሩ አላህን በስርዓቱ የማያመልኩ የሆኑ የአላህን ሐቅ የማይወጡ
የባሮችን ሐቅ የማይወጡ መጥፎች ደግሞ ለፊ ጀሒም በጀሒም ውስጥ ናቸው። የቂያማ ቀን ያለው ቤት ሁለት ኢማ ጀና ወኢማ ናር፣ ሌላ ሶስተኛ የሚባል ቦታ የለም። ወይ ጀነት ነው ያለው አሊያም ጀሒም ነው ያለው። ስለዚህ አብራሮቹ መልካሞቹ የጀነት ናቸው። ከነሱ የሚጣሉት ደግሞ ለፊ ጀሒም በጀሒም ውስጥ ነው። ጀሒም ማለት ማለት ነው በኃይል የሚነድ በኃይል የሚጋጋጥ የሆነ በከባድ የሆነ እሳት ነው። በዛ ውስጥ ናቸው የሚኖሩት ብሎ አላህ ሱብሓነሁ ወተዓላ ተናገረ። አለዚነ ነቀዱ ዑሁደሁም መዐ አላህ ተዓላ ከአላህ ጋር ያላቸውን ቃል ኪዳን ያፈረሱ ሰዎች ናቸው። የሚትጋሩ እና ቃል ኪዳን ነበራቸው። ሁሉም የሰው ልጆች ፊ አስላቢ አባኢ ገና ሳይፈጠሩ ያዕኒ ፊ ዓለም ዘራ ሩሓቸው ተፈጥሮ በነበረበት ጊዜ አላህ ሱብሓነሁ ወተዓላ ሰብስቦ አናገራቸው። አለስቱ ቢረቢኩም አላቸው እኔ ጌታችኋቸው በሱረቱል አዕራፍ ላይ ጌታችሁ ፈጣሪያችሁ አምላካችሁ ነኝ ወይስ አይደለሁም አላቸው። አለስቱ ቢረቢኩም ቃሉ በላ እንዴታ ጌታችን ነህ እንጂ ሸሂድና መስክረናል ጌታችን መሆንህን እናረጋግጣለን ብሎ እያንዳንዱ የሰው ዘር ቃል ኪዳን ገቡ። ከአላህ ጋር ቃል አለው ጉላት ከአላህ እንዲቻል ያመልክ አላህ እንዲቻል ይገዛ ማለት ነው። ታዲያ እኛ መቼ እናውቃለን? በምን እናስታውሳለን? የዛኔ ቃል ኪዳን እንግባ እንግባ ምንም የምናውቀው ነገር የለም። በምን እናውቃለን? አላህ ይህንን ለማስታወስ ምልክቶች እናቀል ተጻፈ ነው። ከዛ ይህንን ቃል ኪዳን ያፈረሰ ሁሉ ከአላህ ውጭ የሚያመልክ ሁሉ ይህንን ቃል ኪዳን ያፈረሰ ነቀሩ ዑሁደሁም መዐ አላህ ተዓላ ወኸረጁ ዐን ጠውዒህ እሱም ከመታዘዝ የወጡ ያፈነገጡ ፈዐሰው ረበሁም ጌታቸውን ያመፁ ወቀሰሩ ቢሐቅሂ የአላህን ሐቅ ቸልተኛ ሆነው የተዉ ወሐቅ ልዕባድ የባሮችን ሐቅ የተዉ ቸልተኛ ያሉ ሰዎች ናቸው። ፉጃር የሚባሉ የአላህን ሐቅ በትክክል ያልተወጣ የፍጡሩን ሐቅ ሊወጣ በስላል በምንም መለኪያ በምንም መመዘኛ ማለት ነው። አንድ ሰው የአላህን ሐቅ ካልጠበቀ አላህ ግዴታ ያደረገበትን ነገር ካልፈጸመ አላህ በትክክል ካላመለከ የባሮችን ሐቅ ይጠብቃል ብሎ ማሰብ ዘበት ፈጽሞ ሊሆን አይችልም። ሊሆን የሚችለው መጀመሪያ አላህን ሐቅ የሚጠብቅ ከሆነ የሌሎችን ሐቅ ሊጠብቅ ይችላል ብሎ ይታሰባል። የአላህን ሐቅ የማይጠብቅ ከሆነ አላህን የማይታዘዝ ሶላት የማይሰግድ ከሆነ ለወላጆቹ መልካም ይውላል፣ ለልጆቹ መልካም ይውላል ተብሎ ይታሰባል። ያ የሆነ ራሱ አላህን ለመታዘዝ ብሎ አላህን ለማስደሰት ብሎ አይደለም ያገኛል። ይዛ ካልሆነ ደግሞ ዋጋ የለውም። የዱንያዊ ጥቅም ነው የሚፈልግበት ማለት ነው። ስለዚህ እንደዚህ አይነት ሰዎች ወኢነ ፉጃራ ለፊ ጀሒም ፈሁም ፊ ናሪ ሙሕሪቃ አቃጣይ የሆነች ሙታአጭ ሂጃ በኃይል ብትነድ የሆነች እሳት የስለውነሃ የውመ ዲን በዛ በፍርዱ ቀን እዚህ ውስጥ ገብተው ይነዳሉ፣ እዛ ውስጥ ገብተው ይቃጠላሉ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ስለነሱ ገለጸ ማለት ነው። ሱለይማን ብኑ ዓብድልመሊክ የተባለ አንድ መሪ ቃለ ሊአቢ ሓዚም ሁዘን እንዲህ ብሎ ጠየቀ። ለይተ ሽዕሪ ማ ለና ዒንደ አላህ አላህ ዘንድ ያለንን ነገር ባውቅ እንዴት ደስ ይለኝ ነበር። አላህ ዘንድ ምን እንደተዘጋጀ ባውቅ እንዴት ደስ ይለኝ ነበር ብሏል። ፈቃለ ለሁ ምን ብሏል? ይህ ምክር ነው ላቸው አላህ ዘንድ ምን አይነት ሰው ነኝ የሚለውን ማወቅ ከፈለግ ኢዕሪض ዐመለከ ዐላ ኪታቢላህ ብትሰራውን ስራ በቁርአን ነዝ ቁርአን አንጻር አስቀምጦና መዝነው ፈኢነከ ተዕለሙ ማ ለከ ዒንደሁ ያኔ ስትመዝነው አላህ ዘንድ ምን እንዳለ ትረዳለህ ታውቃለህ ብሏል። ቃለ አይነ አጅዱ ዛሊከ ፊ ኪታቢላህ ታዲያ ቁርአን ውስጥ የት ቦታ ነው አላህ ዘንድ ምን እንዳለ የሚነግረኝ ስራዬን ከምን አንጻር ነው ልለካ የምችለው ብሎ ሲጠይቅ فقال عند قوله تعالى إن الأبرار لفي نعيم وإن الفجار لفي جحيم የሚለው ውስጥ ታገኘዋል። ራስን እዛው ማለት ይችላል። ምንድነው ስራዬ ምንድነው የሚለውን ጠይና ከዛ በኋላ መወሰን ነው ማለት ታውቃለህ ማለት በጣም ተባለ። ከዛ በኋላ ስራህን አይተህ ሚነት አብራር ከሆንክ ከደጋጎች ከመልካሞች የአላህን ሐቅ ከሚወጡ የአላህን ባሮች ሐቅ ከሚወጡ ሰዎች ከሆን ለፊ ነዒም በጸጋው ከሚሆኑ ጀነት ከሚገቡ ትመደባለህ። አንተ ራስህን እዛው ታገኝ። በተቃራኒው ሚነል ፉጃር ከሆኑ አመፀኞች ከአመፀኞች ከሆኑ ወንጀል ለመስራት ወደ ኋላ ማትል አላህን ለማመፅ ወደ ኋላ ማትል ከሆነ የአላህን ባሮች ሐቅ ማትጠብቅ ከሆነ ሰው የተባልከውን ማትተው ከሆነ
ስራ የተባልከውን ግዴታ ማትተገብር ከሆነ ለፊ ጀሒም በዛ ውስጥ ማግኘት ትችላለህ ብለዋል። ከዛ ሱለይማን ምን አለው? ፈአይነ አጅዱ ረሕመተላህ طيب እንደዛ ከሆነ አላህ እዝነትስ እንዴት ነው ማገኘው ብለዋል። ቃለ ዐንደ ቀውሊሂ ተዓላ ኢነ ረሕመተላሂ ቀሪቡን ሚነል ሙሕሲኒን የአላህ ሱብሓነሁ ወተዓላ እዝነት ከሙሕሲኖች ከአሳማሪዎች ከመልካም ሰሪዎች የቀረበ መልካም ሰሪ ከሆን የአላህ ረሕመት አንተ ዘንድ ቅርብ ነው፣ በቅርበት በአቅራቢያ ታገኛለህ። ምን ከሆን ሚነል ሙሕሲኒን የምትሰራውን ስራ የምታሳምር ከሆነ ስራህን አፍተህ ልትሰራ ከሆነ አላህ እያየኝ ነው ብለህ ልትሰራ ከሆነ አላህን ልክ እንደምታየው አድርገህ የምታመልክ ከሆነ ሚነል ሙሕሲኒን ከሆን የአላህ እውነት ከአንተ የቀረበ ሆኖ ታገኘዋለህ ብሎ በዚህ መልኩ ነገረው ገጽጾ ይባላል እና ኢነል አብራረ ለፊ ነዒም ኢነል ፉጃረ ለፊ ጀሒም የስለውነሃ የውመ ዲን በዛን ቀን በፍርዱ ዕለት ይገቧታል ብሎ አላህ ተናገረ። በሌላ አያ ላይ ምን ይላል? ዩሪዱነ አን የኽሩጁ ሚነናር ከእሳት መውጣት ይፈልጋሉ። ወማ ሁም ቢኻሪጂነ ሚንሃ ነገር ግን እነሱ ከዛ የሚወጡ አይደለም፣ መውጣት አይችሉም። ወለሁም ዐዛቡን ሙቂም ለእነሱም ዘውታሪ ቅጣት አላቸው ይላል። ወለዚነ ከፈሩ ለሁም ናሩ ጀሀነም ለእነዚያ ለካዱ ሰዎች የጀሀነም እሳት አለላቸው። ላ ዩቅዳ ዐለይሂም ፈየሙቱ እንዳይሞቱ የሞት ውሳኔ አይተላለፍባቸው፣ እንዲሞቱ አይወሰንባቸው። ወላ ዩኸፈፉ ዐንሁም ሚን ዐዛቢሃ ከቅጣቷም ደግሞ ለእነሱ የሚቀልላቸው ነገር የለም። ከዛሊከ ነጅዚ ኩለ ከፉር ከሃዲ ነው ሁሉ በዚህ መልክ ነው የምንቀጣው ብሎ አላህ ሱብሓነሁ ወተዓላ ክህደት የሚባለው ክህደትን የመሰለ ኩፍር ክህደትን የመሰለ ሽርክን የመሰለ ወንጀል ምንም የለም። ከዛ ምን አለ? ወሁም የስጠሪቁነ ፊሃ እዛ ውስጥ ሆነው ዋይታ ጩኸት ያሰማሉ። ምን ይላሉ? ረበና አኽሪጅና ነዕመል ሳሊሐን ጌታችን ሆይ እባክህን አውጣን ከዚህች እሳት መልካም ስራ እንስራ። ገይረ አለዚ ኩና ነዕመል ፊት ስንሰራ ከነበረው ስራ የተለየ መልካም የሆነ የምትወደውን ስራ እንስራ ብሎ ይጠይቃል። አወለም ኑዐምር ማ የተዘከሩ ፊህ መን ተዘከር የሚገሰጽ ሰው ሊመከር መመከር የፈለገ ሰው የሚመከርበትን ዕድሜ አላኖርናችሁ? ወጃአኩም ነዚር አስጠንቃቂ ሳልመጣላችሁ ነበር ብሎ አላህ ሱብሓነሁ ወተዓላ ይጠይቃል ተብሎ ተናገረ። ከዛሊከ ዩሪሂሙ ላሁ አዕማለሁም ሐሰራትን ዐለይህ በዚህ መልክ አላህ ሱብሓነሁ ወተዓላ ስራቸውን መጸጸቻ አድርጎ ያሳያል፣ የሚጸጸቱበት አድርጎ ያቀርብላቸዋል። ወማ ሁም ቢኻሪጂነ ሚነናር ከእሳትም የሚወጡ አይደለም ብሎ አላህ ሱብሓነሁ ወተዓላ ጠቀሰ ማለት ነው። እሳት የሚባል ነገር ከባድ በጣም ከባድ ነው። አላህ ሱብሓነሁ ወተዓላ ከእሳት የሚጠበቁና የሚድኑ ሰዎች ማለት ነው። طيب ከዚህ በማስከተል አላህ ሱብሓነሁ ወተዓላ የቂያማን ከባድነት አስፈሪነት በጣም ብዙ አደጋዎች ውስጡ ላይ ያቀፈ ውስጡ ላይ የያዘ መሆኑን በሚያሳድቅ መልኩ እንዲህ በማለት ጠቀሰ። ወማ አድራከ ማ የውሙ ዲን ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله. وما أدراك ما يوم الدين يا فردك من هنا من أسوك ثم ما أدراك ما يوم الدين أهنا يفردك من هنا من أسوك الله سبحانه وتعالى تناكد ينقدر وصل يالون كبدت كتبان النت وصل يازلون نجر عدقا يقلت على ماله. ይሄ ተህዊል ይባላል። በአረብ አንድ ነገር በጣም አግዝፎ አጋኖ ከባድነቱን በሚገልጽ መልኩ መጣ። የፍርዱ ቀን ምን እንደሆነ ምን አሳወቀ? አሁንም በድጋሚ ከዚያም የፍርዱ ቀን ምን እንደሆነ ምን አሳወቀ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ሰው የፈለገ ቢሆን ዛሬ ላይ የፈለገውን ቢያስብ የፈለገውን ቢመራመር የዛን ቀንን ከባድነት ሐቂቃ እውነታ መረዳት ማወቅ አይችልም። ወላ ሐቂቀተ ማ የጅሪ ፊህ በውስጡ ላይ የሚከሰቱ ነገሮችንም እንደዚሁ እውነታውን ተጨባጩ ምን እንደሆነ መረዳት አይችልም። ፈማ አዕظመ ሸእነ ሃዛ ልየውም የዚህ አይነት ቀን እንዴት ከባድ እንዴት አስፈሪ ያኒ በጣም ውስጡ ላይ የገዘፈ የሆነ የከበደ የሆነ ቀን አላህ ሱብሓነሁ ወተዓላ ስለዚህ ቀን ምንድን ነው የሚለው? ወየኻፉነ የውመን ካነ ሸርሩሁ ሙስተጢራ
ክፋቱ ሁሉም ጋር የሚዳረስበት ሁሉንም የሚያዳርስበት የሆነን ቀን ይፈራሉ ብሎ ነው ስለ ሙእሚኖች የተናገረው ማለት ነው። የቂያማን ቀን ማለት ነው። ወተቁ የውመን ቱርጀዑነ ፊህ ኢለላህ ወደ አላህ የምትመለሱበትን ዕለት ወደ አላህ የምትመጡበትን ቀን ፍሩት፣ ተጠንቀቁት ብሎ አላህ ሱብሓነሁ ወተዓላ ይናገራል። ሰው ዛሬ ላይ የሚለፋው ዛሬ ላይ የሚወጣው የሚወርደው ነገር ሁሉ ማሳረጊያው መሐጣዊ ነው ቂያማ ቀን። ከዛ በኋላ ኪታቡን ከተቀበለ በኋላ ነው የሚለይለት ማለት ነው። ስለዚህ ይሄ ከባድ የሆነ ቀን ነው። ወማ አድራከ ማ የውሙዲን ፍርዱ ቀን ምን እንደሆነ ምን አሳወቀ? የመጀመሪያው ሱአል ጥያቄ ነው። የመጀመሪያው ጥያቄ ነው። ሁለተኛው ደግሞ ተህዊል ወይም ደግሞ በተቃራኒ የመጀመሪያው ተህዊል ነው፣ ማግዘፊያ ቃል ነው። ወማ አድራከ ማ የውሙዲን ثم ما أدراك ما يوم الدين ሁለተኛ ደግሞ ጥያቄ ነው ማለት ነው። والسؤال الثاني في هذه الآية ثم ما أدراك ما يوم الدين هذا سؤال عن حقيقة يوم الدين የዛን ቀን እውነታው ምንድን ነው? የዛን ቀን የሚከሰተው ነገር ምንድን ነው ብሎ ጠየቀ። ብዙ ቦታዎች ላይ ይህንን ደጋግሞ ይጠይቃል። አልሓቃ መልሓቃ ወማ አድራከ መልሓቃ ግን ስለ ቂያማ ነው የምናገር። አልቃሪዓ መልቃሪዓ ወማ አድራከ መልቃሪዓ እያለ በዚህ አይነት መልኩ የዚህ ቀን ግዝፈት ብዙ ቦታዎች ላይ ደግሞ ደጋግሞ ይናገራል። ያን ቀን ማለት ምን አይነት ቀን ነው? የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአን አንዲትም ነፍስ ለሌላኛይቱ ነፍስ ምንም ነገር ማትቆጣጠርበት ምንም ነገር የማትጠቅምበትና የማትችልበት ቀን ነው። ወልአምሩ የውመኢዝን ሊላህ ነገሩ ሁሉ በዛን ዕለት ለአላህ ብቻና ብቻ ነው ብሎ ይጠቅሳል ይናገራል ማለት ነው። ታዲያ ያ ቀን ነፍስ ለሌላኛይቱ ነፍስ ምንም ማድረግ ያን ቀን ላ የቅዲሩ አሐዱን ዐላ ነፍዒ አሐድን ፊህ ማንም ሰው መጥቀም የማይችልበት ቀን እንደው መጥቀም ይቅር ዱንያ ላይ ለምሳሌ ቤተሰብ ዘመድ አዝማድ ይረዳዳል፣ ጓደኛ ለጓደኛ ይተባበራል። በሚያጋጥመው ነገር ላይ አንዱ ለሌላው ደጀን ሆኖ አለኝታ ሆኖ ይገኝለታል ዱንያ ላይ ማለት ነው። የቤተሰብ አካል የሆነ ነገር ቢደርስበት ይረባረባል ሁሉ በቻለው። ቂያማ ቀን ሁሉ ተቃራኒ የውመ የፊሩ ልመርኡ ሚን አኺህ ከወንድሙ የሚሸሽበት ከእናት ከአባቱ የሚሸሽበት ከሚስቱ ከልጆቹ የሚሸሽበት የሆነ ቀን ሊኩል እምሪኢን ሚንሁም የውመኢዝን ሸእኑን ለሁሉም ሰው ለራሱ የሚያቃቀው ራሱ ቢዚ የሚያደርገው ጉዳይ እዛን ቀን ማለት ይህ ብቻ አይደለም። የወዱ ልካፊሩ ለው የፍተዲ ሚን ዐዛቢ የውመኢዝን ቢበኒህ ካፊር የሆነ ሰው በዛን ዕለት ከዛን ቀን ቅጣት በልጆቹ ልጆቹ ስለሱ ጀሀነም ገብተውበት እሱ ግን ማለት የእሱ ቅጣት እነሱን ቤዛ አድርጎ ነፃ መውጣት የሚመኝበት የሆነ ቀን ነው። ያን ቀን አንዲት ነፍስ ለሌላ ነፍስ ምንም ነገር ማድረግ አትችልም፣ ምንም ነገር መስጠትም አትችልም። የውመሁም ባሪዙነ ላ የኽፋ ዐላ ላህ ሚንሁም ሸይ ሊመን ልሙልኩ ልየውም ሊላሂ ልዋሒድ ልቀሃር ነው ይላል። በዛኔ ሁሉም ግልጽ ሆነው ይፋ ሆነው ይቆማል። ላ የኽፋ ዐላ ላህ ሚንሁም ሸይ በአላህ ላይ ከነሱ ቅንጣት ታክል እንኳን የሚሸሸግበት ሊደበቅበት ነገር የለም። ሊመን ልሙልኩ ልየውም ዛሬ ስልጣን ንግስና የማን ነው? ሊላሂ ልዋሒድ ልቀሃር ለብቸኛና ሀያል ለሆነው ለአላህ ስብሓነሁ ወተዓላ ብቻ ነው ብሎ ነው የሚገልጸው። ሌላ አያ ላይ በሱረቱ ሉቅማን ላይ ምን ይላል? ያ አዩሃ ናስ እናንተ ሰዎች ኢተቁ ረበኩም ጌታችሁን ፍሩ፣ ወኽሸው የውመን ቀንንም ፍሩ ላ የጅዚ ዋሊዱን ዐን ወለዲሂ ወላጅ ለልጁ ምንም የማይጠቅምበትን ቀን ወላ መውሉዱን ሁወ ጃዙን ዐን ዋሊዲሂ ሸይአ ልጅም ለወላጁ ምንም ነገር የማይጠቅምበት የሆነውን ቀን ፍሩ። የቂያማን ቀን ፍሩ ማለት ነው። ኢነ ወዕደ ላሂ ሐቅ የአላህ ቀጠሮ እውነት ነው። ፈላ ተጉረነኩም ልሐያቱ ዱንያ እቺ የቅርቢቱ ህይወት ምድራዊ ህይወት እንዳታታልላችሁ እንዳታዘናጋችሁ። ወላ የጉረነኩም ቢላሂ ልገሩር ስለ አላህ ሸንጋይ የሆነው አታላይ የሆነው ሸይጣን እንዳያታልላችሁ ብሎ ነው አላህ ሱብሓነሁ ወተዓላ የሚናገር። ሰው ለራሱ የሚሆነውን ስራ ዱንያ ላይ ይዞ ካልሄደ በስተቀር ዋጋ የለም። የከሌ ዘር ነኝ የከሌ ልጅ ነኝ ምናምን አይጠቅም። የቂያማ መን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡ ስራው ወደኋላ የጎተተው
ስራው ወደ ኋላ ያስቀረው ሰው የዘሩ ትልቅነት የዘሩ ማንነት ዘርማንዘሩ ወደ ያደረገው ነው። ቂያማ ቀን ደግሞ ልጃ ሊያውቀው የሚችለው ስራውና ኢማኑ። ስለዚህ ይህንን ደግሞ ማዳበር ማበልጸግ ማጠንከር የሚችለው እዚሁ ዱንያ ላይ እንጂ እኔ አባቴ እኮ ትልቅ ሼክ ናቸው ወይም አባቴ እንደዚህ ትልቅ ዓሊም ናቸው ወይም አያቴ እንደዚህ ነበሩ ካልሰራ እንደነሱ ካልሆን እነሱ ያደረጉትን ማድረግ ካልቻል እንደነሱ ጋር ያኔ የሚያጠጋጋ የሚያቀራረበን ነገር መስራት ካልቻል በስተቀር ዋጋ የለም። ዋጋ ቢኖረው ሰው የሚሰራው ስራ ነው። التقى والعمل الصالح اللهم فاتنا من كم سوات المسرات كما كان يدعي النبي عليه الصلاة والسلام لبيت سبوكاتو يهنون نجر بلوان من أبو يا فاطمة فاطمة ويلدي وي سليني بمالي ما شئتي فجنزبي يفلت من طيقين تذكرين أدري بفكدا أدري اللشان لون يرى لا أغني عنك من الله شيئا جد الله قال من نجر لا بتقاش يتدمش الناس ራስሽን አድኝ ራስሽን ነፃ ውጪ ብለው ነው ለአጎታቸውም ላክስታቸውም በዙሪያቸው ላሉ ሰዎች ተመሳሳይ መልእክት አስተላልፈዋል የአላህ መልእክተኛ ማለት እና ሁሉም ሰው የቂያማ ቀን ያኒ ላ ትغني ነፍስ عن نفس شيئا አንዲትም ነፍስ ከሌላ ነፍስ ምንም ነገር ልታጣቃ ልትጠቅም አትሆንም والأمر يومئذ لله ነገሩ ሁሉ ጉዳዩ ሁሉ የቂያማ ቀን ለአላህ ብቻና ብቻ ነው እውነተኛው ንጉስ ትክክለኛው የሆነ ንጉስ አላህ Subhanahu Wa Ta'ala በቀኛው ነውና የቂያማ ቀን ማለት ይህ ነው። የፍርዱ ቀን ማለት ይሄ ቀን ነውና ከባድ ቀን ነው፣ ቀላል ቀን አይደለም። እንግዲህ ተለቀነ ያለው هذا آخر سورة تفسير سورة الانفطار الله سبحانه وتعالى سمانا من مكتم يدجل وآخر دعوانا الحمد لله رب العالمين صلى الله على نبينا محمد وعلى آله وصحبه